አንድ በጣም ብዙ ተመልካች ካላት እዛው ትተኛለች። ምክንያቱም ሌሎች ተመልካች እንዳይኖራቸው እነዚህ አንዳንድ ልጆች ማለት ነው እንደዚህ አይነት ሸር እንደዚህ አይነት ተንኮል በነገራችን ላይ ትጠገባላችሁ። የሚገርመው 24 hours እዚህ ላይ ቁጭ ብላችሁ የምትናገሩት የምታወሩት ነገር በሙሉ ሲያልቅና ተቀባይነት ሳይኖራችሁ ሲቀር እንደ ማስቲካ ተቱ ብለው ነው የሚተፏችሁ። ተመልካች ዘር የለውም። በነገራችን ላይ አመለካከት ዘር የለውም። አመለካከት ከባህርም ከምድርም ከሰማይም ከምንም በላይ የሰፋ ነው። ሀሳብ ነው ምንም ነገር የሚገዛው። ሲጀመር ደግሞ እናንተ ሀሳብ የላችሁ። እውነት ለመናገር ሀሳብ የላችሁ። ሀሳብ ስለሌላችሁ ነው በቴሌግራም ትሰበሰቡና አከሌ በዚህ ሰዓት ጠዋት ትገባለች እሷ ጋር ሄዱ እና አከሌ ጋር አትሄዱ። ለዚያም ከእናንተ ጋር ብዙ ተጫዋች እኩዮቻችሁ የሰውን በር ዘጋለሁ ስትሉ የእናንተ በር ነው የሚዘጋው። እናንተ ደንቆሮች ማለት ነው። ያ ሽማግሌው ቀናብን ትላላችሁ። የበሰበሰ ሽማግሌ ማለት ነው። ዮኒ ማኛ ቀናብን፣ ዮኒ ማኛ እንደዚህ ያደርግ፣ ዮኒ ማኛ እሱ አርጅቶ ነው ይቀር ነው። እናንተ ምን ሆናችሁ ነው በሌላ ተጫዋቾች ላይ የምትቀሩት? ቁጭ ብለው ተንኮላቸውን ስትሰሙ ደግሞ ስታወሩ እስቲ ሚስጥር ብላችሁ ደብቁ። ምን እንዳወራችሁ ቴሌግራም ላይ ምን እንዳደረጋችሁ ምን እየሰራችሁ እንደሆነ ምን ልትሰሩ እንዳሰባችሁ በሙሉ ያውጡባችኋል። በእርግጥ ሚዲያ ገንዘብ፣ በገንዘብ ደግሞ ማንም አይደራደር። ግን ሰው ከእናንተ ጋር ብቻ ማውራት አለበት። ኢቨን አንድ ሰው ከእናንተ የተለየ ቦታ ላይ ሄዶ ካወራ ትሰበሰቡና አታክ የምታረጉት ለምን ይሄንን ተናገርክ? ለምን ማንነትን ቀዳ? ለምን እንደዚህ አልክ? who are you? are you your wife? are you your mother for him? who you are? አወቅሽ ሲሏት ባለው መጽሐፍ አጠበች አለ ቄሱ ሲተርት። ምን ጉዶች ናችሁ ግን! ምን ጉዶች ናችሁ! ሰው መገናኘት የለበትም። ግድ እኔን ካላገኘኸኝ፣ ግድ ከኛ ጋር ካልገኛ ግሩፕ ውስጥ ካልኩ ይሄ እኮ ሚዲያ እኮ ነው። ማንም የመምጣት ማንም የሚሄድ ኤዱዬ እኔ ቆንጆ የሚሄድ ማንም ሀሳቡን የመስጠት መብቱ ነው። እንዴት በዚህ መልኩ እንደዚህ አይነት እንደ ፍጥጥ ያለ ቅናት ግን ታደርጋላችሁ? ፍጥጥ ያለ ቅናት እንዳትሄድ ይባላል ሰው። በቃ እንዳትሄድ እዛ ቤት ሰንዬ እንዳትሄድ ጋይዝ እናንተ አሁን የመጣችሁት በነገራችን ላይ ጂጂ አንዳንድ ግን ኖ እኔ ወሬ እሰማለሁ ይነግሩኛል ይመጡና እኔ ደግሞ ምን እላለሁ? ለምንድን ነው ፎሎ የሌለኝ? ማለት ፎሎ ሳይሆን ተመልካች የለኝም ስል ወይ ጂጂ ሆን ተብሎ እንደዚህ እየተደረገ ነው። አከሌ ቤት አትሂዱ። ለራሴ ግራ ገባኝ። ለምንድን ነው እኔ ተመልካች የሌለኝ? ለምንድን ነው ተመልካች የሌለኝ ብዬ ሳ ሆን ተብሎ ይኸውላችሁ አከሌ ስትገባ በዚህ ሰዓት አከሌ ትገባለች፣ እሷ ጋር ሄዱ። አከሌ ስትገባ እኔ የሚገርማችሁ ነገር እኔ የእናንተ ተከታዮች እኔ ጋር እንዲመጡ ፍላጎቱ እንደሌለኝ ነው የምነግራችሁ። ብዙዎቻችን እኛ ፍላጎቱ የለንም። እኛ የምንፈልገው ምን እንደሆነ ታውቃላችሁ? ይሄ ያለው ጤናማ ሰው ነው የምንፈልገው። በደንብ መልስ መስጠት የሚችል ማውራት የሚችል ማንም ከደደብ ጋር የሚውልም እንደ በግ የሚነዳ ተከታታይ መሆና እንደ በግ የሚነዳ ፎሎን አልፈልግም። እኔን ሀሳብ የሚሰጠኝ በእኔ ሀሳብ ላይ ተመርኩዞ እኔ አዳዲስ ሀሳብ የሚገዛኝ የሚያስተምረኝ ሰው ነው የምፈልገው። የማንም አሮጊትና ቆረቆንዳ ሽማግሌ ሴተኛ ዳሪ እዚህ ጋር ቆማጣ ቢሰበሰብልኝ ምን ይጠቅመኛል? ምንም አይጠቅመኝም። እዛው ሄዱና 16-17 ሺህ ሰው ምን ይጠቅማል? እኔ አሁን አንድ ነገር ልንገራችሁ፣ በተለይ ለአዲስ ጌም ተጫዋቾች በጣም ሞኝነታችሁ ልንገራችሁ።
እኔ በጣም ሰፖርት ነው የማደርጋችሁ። በነገራችን ላይ ግን አንድ ነገር ልንገራችሁ። ትላንትና ቁጭ ብላችሁ የምታገኙት ጌም ገንዘብ ዛሬ ከምታገኙት ጋር ብታወዳደሩት እመኑኝ የትላንትና ይበልጣል። ለምንድን ነው ዛሬ እንደዚህ የምትሆኑት? ለምን ይመስላችኋል? ሁሉ ነገር ስለቀዘቀዘ ነው አይደለ? ለምን የቀዘቀዘ ይመስላችኋል? እትስ ሾ ነው። አዳዲስ ነገር ካላመጣችሁ በስተቀር ሰው ይሰለቻል። አሁን ይሄም ይሰለቻል። በነገራችን ላይ ያልገባችሁ ነገር አሁን ይሄ በርበሬውም ጨውም መዘፍዘፉም ይሰለቻል። መገዳደሉ ምናምን ይሰለችና ምንድነው የምትሆኑት? ከዛ በኋላ ጎበዝ ስትሆኑ ምን ታመጣላችሁ? አዲስ ነገር ታመጣላችሁ። ካልሆነ ያ የሰለቸው ህዝብ ተመልሰው እኛ ጋር ነው የሚመጣው። ሜቢ 2 ዊክስ ወይ 3 ዊክስ አፍተር 3 ዊክስ ወደ ፖለቲካው ይካሄዳል፣ ወደ ክርክሩ ይካሄዳል። ይሄ የምታወዛውዙት ከዚህና ከዛ ተመልካች ወደ ኖርማል ሄድና ያስጠላል። እናንተ አይደላችሁ የሚጀምራችሁት ይህን መዘፍዘፉን ምናምን እናንተ አይደላችሁ የሚጀምራችሁት፣ የቆየ ነው። በዚህ መልኩ ግን ስትሄዱ እና የሌላውን ተመልካች በተለይ በእናንተ እኩያ እኔ አሁን በእኔ አይደለም እየተናገርኳቸው ያላችሁት። ይሄ ሌላ ሲፋን ይሄ ሌላ ጉዳይ ነው። ዝም ብሎ መግባት አይቻልም። የኔ ቆንጆ ኦኬ፣ እናንተ አይደላችሁም ይሄንን ጉዳይ ጀመራችሁት። እንድሪስ ሙቤ፣ አባ አብዲ፣ ሄለን ቂጦ ናት ድሮ የጀመሩት ሌሎች ልጆች ገባችሁ? እናንተ እንደ አዲስ አምጥታችሁታል የተረሳውን የቀዘቀዘው። እሱም ለምንድን ነው? ቴዲ ማነው? ቴዲ አልኩኝ፣ ሶሪ ማነው ስሙ? ጆን ዳንኤል እስር ቤት ገባ፣ ጌሙ ተቀዛቀዘ። ሆኖም ግን ጌሙ ተቀዛቀዘ ማለት ይሄ ሾው ጠፋ፣ ብሩ ግን አልጠፋም፣ ጊፍተሮቹ አልጠፉም። እንዲያውም ሞር እየወጡ ነው የመጡት። ግን እናንተ አሁን ተንኮላችሁ ምን እንደሆነ ታውቃላችሁ? ተመልካች አሁን ለምሳሌ እናንተ ከተጫወታችሁ በኋላ ገብታችሁ ተኙ፣ እረፍት አድርጉ። አንድ ቀን እዚህ እንዳትደፉ። እንደናንተ ደግሞ ታዳጊና ሰው ፈላጊ ገንዘብ ፈላጊዎች አሉ። ለእነሱ ተውላቸው። እነሱ ደግሞ መጥተው ይጫወቱና እንደናንተ ቀዳዳቸውን ይዝጉ። አይ አይደለም አከሌ ጋር እንዳትሄዱ፣ አከሌ ቤት ሂዱ፣ አዳር ውሎ ደግሞ ጠዋት አከሌ ቤት ሂዱ። እናንተ ምን አይነት ክፉዎች ናችሁ ግን? አሁን በዚህ ተንኮላችሁ ነው እናንተ ትልቅ ደረጃ የምትደርሱት። ከዊ ጋር እግዚአብሔር ምስክሬ ነው። እኔም በጣም ወጫችሁን አየዋለሁ። እዚህ ጋር ታገኛላችሁ፣ እዚህ ጋር በዊግ ነው የምትጨርሱት። አንድ ዊግ 300 እና 200 ዩሮ ነው የሚገዛው። እንግዲህ በእናንተ ማለት ነው። ስንት ብር ብታገኙ ነው እዚህ ላይ እናውቃለን። እዚህ ጋር ስንት ታስቀምጡታላችሁ? ያንን ገንዘብ ሌላ የተለየ ገቢ ያላችሁ የላችሁ። በዛው ደግሞ ተንኮላችሁ ድሮ ጊፍት ነበር፣ አትሂድ አከሌ ጋር ጊፍት አትስጥ፣ አከሌ ጋር ጊፍት አትስጥ እያላችሁ ነበር። አሁን ተመልካች ራሱ መቀማማት ጀምራችኋል። ተመልካች እንዳይናገሯችሁ፣ ሌሎች ልጆች እንዳይናገሯችሁ ታሰድቧቸዋላችሁ፣ ሪፖርት ታስደርጉባቸዋላችሁ። በግሩፕ ብዙ የኋላ እንትን ስላላቸው ታሪክ ስላላቸው ታወጣጡባቸዋላችሁ፣ ይፈሯችኋል። ስለዚህ በማይፈልጉት መንገድ የእናንተን ቅጣት ለመቀጣት ይገባሉ፣ ግን አይችሉበትም እነሱ። ያንን ደግሞ ከእናንተ እኩል ካልተቀጡ ገንዘብ አያገኙም። ግን እዚህ ጋር የሚያሳየው ምን እንደሆነ ታውቃላችሁ? ክፉዎች ናችሁ። በልጅነታችሁ ክፉ አትሆኑ። ወጣት ናችሁ ገና እናንተ ስለያዛችሁት ይሄ ተመልካች እናንተ ስለያዛችሁት እዚህ ላይ እናንተ ይዛችሁት ዛሬ አከል ምንም በነገራችን ላይ ልንገራችሁ አይደለ? እናንተን የሚገለብጥ አዶና አይታችኋል አይደለ? እንዴት እንደገለበጠ ህዝቡ። do you believe guys? እናንተን የሚገለብጥ ትውልድ ይመጣል። maybe 3-4 weeks ከዛ በኋላ መሄድ የማትችሉ ሁላችሁም ታቆማላችሁ። ከዛ እናንተን የሚገለብጥ ልክ እንዳልሆነ ልክ አሁን አነጋጋሪ እንደሆነው በሙሉ የአዶናይን አይነት ይመጣና እናንተ ደግሞ የዛኔ ተመልካች ትሆናለች። ለምን? ክፋታችሁ እኮ ስለሆነ አዲስ ነገር በመመካከር ነው። በቃ ሂዱና አከሌ ቤት ታፕ አድርጉ፣ አከሌ ቤት እንዳትሄዱ። ዩ ጋዴሚት እኛ በቅቶናል። እኛ በተለይ እኔ ለኔ ችግር የለብኝ፣ እኔ ለመሳሰሉትም ችግር የለብኝ።
እናንተን ለመሳሰሉት ወጣቶች ላይ ግን እንደዚህ የምታደርጉ ከሆነ እናንተ ራሳችሁ ቲክቶክ፣ ዩቱብ በጣም ሙመንቶች ናቸው። ለእንደናንተ ያለው ደግሞ ደደብ በጣም ሙመንቶች ናቸው። እንትን ይፈልጋል ቲክቶክ ሾ ይፈልጋል። የሾ ሰው አይደላችሁ፣ የሾ ሰው አይደላችሁ። ስድብ ሰው ጠልቷል፣ ክርክር ጠልቷል። ዝም ብላችሁ በነፃ ማውራትም እናንተም አትፈልጉም አይደለም ወይ? በነፃ መስራትንም አትፈልጉ። ምክንያቱም እዚህ ላይ ብር መስራት አለባችሁ። ከዛ በኋላ ደግሞ ብር የማትሰሩ ከሆነ ደግሞ